ይህንን ጨዋታ ብቻ ለማሸነፍ ብቻ ሳይሆን ውድድሩን በዋንጫ አሸናፊነት ለማጠናቀቅ የሚፋለሙበት ይሆናል። በሩብ ፍጻሜ በግማሽ ፍጻሜ ተሸንፎ መውጣት አይደለም፣ ለፍጻሜ እንኳን ደርሶ ዋንጫውን ማጣት መሸነፍ ለማንቸስተር ዩናይትድ ውድቀት ነው። ይሄ ውድድር ዘመን ለሬድ ዴቪልስ የሚመች አልነበረም። በፈተና የተሞላ ውጣ ውረድ የበዛበት በደረጃም በታሪክ ዝቅተኛው ነጥብ የሚመዘገብበት ይሆናል ተብሎ ይታሰባል። ቀጣዮቹን ጨዋታዎች በሙሉ በፕሪሚየር ሊጉ ካላሸነፈ በስተቀር ማንቸስተር ዩናይትድ በከፍተኛው የፕሪሚየር ሊግ ታሪኩ ዝቅተኛውን ነጥብ አስመዝግቦ የሚያጠናቅቅበት ይሆናል። የአሰልጣኝ ሹምሽር የተደረገበት፣ አዲሱም አሰልጣኝ ደግሞ እምብዛም የተለየ ለውጥ ያላመጣበት፣ ተጫዋቾች ይገባሉ ይወጣሉ ተብሎ የሚጠበቅበትን ክረምት በፊት ለፊት እየተመለከተ ከዘንድሮ የበለጠ ስለ ከርሞ ስለሚቀጥል የውድድር ዘመን የፕሪሚየር ሊግ ተልእኮ የሚያስብ ቡድን ሆኗል። በሊጉ ላይ ሁሉን ነገር ጨርሷል ማለት ይቻላል። አንድ ትኩረት አለው ከተባለ የሚገባው ትኩረት ዩሮፓ ሊግ ነው። በዩሮፓ ሊግ ላይ ዘንድሮ የሩበን አሞሪም ቡድን የተሻለ ቡድን ሆኖ ሲታይ አሳልፏል። መቼም እኔም እናንተም የምንስማማበት ነገር ዘንድሮ ዩናይትድ ከሁሉም ውድድሮች በዩሮፓ ሊግ ላይ ያሳየው ብቃት በጣም የተሻለ ነው። በዩሮፓ ሊግ የተሻለ ማንቸስተር ዩናይትድ ነው ስናይ የቆየ ነው። በዚህ ምክንያት በዚያ ምክንያት በሉት በፈለጋችሁት እና አሁን ወሳኙ ሰዓት ደርሷል። እርግጥ ባለፈው የጥሎ ማለፉ ዙር ላይ ነበረ። አሁን ደግሞ ሩብ ፍጻሜው የበለጠ ወሳኝ ነው። ሊዮኖች ደግሞ የራሳቸው ዓላማ አላቸው። እነርሱም ቢሆን ከቅርብ ጊዜ ወዲህ የገጠማቸውን የፋይናንስ ችግር እንደ ክለብ ሞዴላቸው አደጋ ውስጥ የገባበት ወቅት ስለሆነ ያው ዩሮፓ ሊግን ማሸነፍ ማለት ለእነርሱም ቻምፒየንስ ሊግ በአቋራጭ መግባት ስለሚሆን ዋጋው ቀላል አይደለም። ግን የበለጠ ትኩረት እናደርግ ዘንድ ማንቸስተር ዩናይትድ በዩሮፓ ሊግ ላይ የዋንጫ አሸናፊ ከሆነ የሚያገኘውን ጥቅም ነው ማሰብ ያለብን እና ይሄ የደበዘዘውን የውድድር ዘመን በሲዝኑ ማጠናቀቂያ ላይ እንዲደምቅለት ከተፈለገ የተበላሸውን ሲዝን አምሮለታል ብለን እንድናወራ ወይም ደግሞ ስለ ማንቸስተር ዩናይትድ ስናወራ የምንጠቀምባቸውን ቃላት በአዎንታ እንድንቀይር ከተፈለገ ይህን ዋንጫ ማሸነፍ አለበት። ያኔ ያለፈውን ችግር ሁሉ ያስረሳል። እንደ ምጥ ሊታይ ይችላል ያለፈው ችግር ዩሮፓ ሊግን ማሸነፍ ከቻሉ እስከ 5ኛ ድረስ መጨረስ አይችሉምና በሊጉ ላይ ዘንድሮ የግድ ቻምፒዮን